አድርጉልኝ። ለሊት 9 ሰዓት ነው ጅብ እየጮኸ ሳውንድ እያቋረጠ ነው። ብርድ ስንጠጣ መጨረሻ ላይ ቡና አፍልተን መጠጣት ጀመርን። ይውላችሁ የአሙናቲው ባለቤት ያሙና ነው ማን ያፈለው ነው ይዋቸው ይውላችሁ እንዲህ ይሆንን ነው ለእናንተ የምናቀርበው። ለሊቱ ሙሉ ብርድ እየጠጣ ሰላም እንዴት ናችሁ ውድ የሳንታቲው ተመልካቾች? ዛሬ እንግዲህ ውሎዬ እንዴት እንደሆነ አሳያችኋለሁ። አዲስ ድራማ ልጀምር ነው። እስኪ ታዩታላችሁ። እንግዲህ ስንሰራ ስለማሳያችሁ አብረን እንዋል። እኔ የምላችሁ በቃ ሁሌ ታክሲ ውስጥ ልቀርጽ ስል ምን እንደሆነ አላውቅም፣ ሰው ፍጥጥ ሲልብኝ ሼም ይዘኛል። እንዴ ቆይ ግን እኔ ብቻ ነኝ ሼም ይዘኝ? ያስፈራልና ቪዲዮ ደግሞ እንደሆነ አይምሮዬ ስለሚያስበው ነው መሰለኝ። በቃ ፈራና በቃ ዝም ብዬ ቪዲዮን ቀርጬ እወርዳለሁ ልለው የነበረው ነገር ራሱ በአጠቃላይ ይጠፋብኛል። ይኸው እንግዲህ ከስንት ጉዞ በኋላ ከስንት ታክሲና ትርምስ በኋላ ደርሻለሁ። እየገባሁ ነው እላችኋለሁ። ወይኔ በጠዋቱ ብታዩ ፀሐዩ ጠዋት እራሱ አይመስልም፣ አናት የሚበሳ ፀሐይ ነው። እና ይኸው ደርሼ ላንኳኳኝ ሳሌ በር ተከፍቶ ምናምን ነው የሚጠብቀኝ እንደ ሙሽራ። አመሰግናለሁ። እሺ ገና ምንም ቀረጻ የሚባል ነገር አልተጀመረም። ሳሌ ምን እያረክ ነው? ምን እያረክ ነው? እያጠናክ? ኧረ አንተ አይባልም። ይኸው ፌመስ ነው። ድሮ እኮ በጣም ጎበዝ ነበር እና አሁን የጠፋ አክተር ነው ልጅ። በነገራችን ፊቱ የፌመስ ፊት አሁን በአዲስ ስራ ሊመጣ ነው። እንግዲህ ታዩታላችሁ። በጣም ጎበዝ ልጅ ነው። አሳለው እንግዲህ ቁርስ እየበላን ነው። እንብላ። ሲጣፍጥ ደግሞ ጣዕሙ እንደ ድሮ ነው። እንብላ። እንግዲህ አሁን ቀረጻችንን በዚህ መልኩ ጀምረናል። ቁርስ በላንና ይስቁብኛል ደግሞ ለምን እንደሆነ አላውቅም። ይሳቁ በጣም እየሳቁብኝ ነው። እና ልንሰራ እየተጓዝን ነው በዚህ ፀሐይ። ድጋሜ ፀሐይ ሊለበልበኝ ነው እንግዲህ እና እንደምታዩት ጉዞ ላይ ነን። ሳሌ ልጀምር ነው። ከእሷ ጋር ነው የምትሰራው። ቆንጅዬ ናት ደግሞ። ደህና ነሽ? ስምሽ ማን ነው? አስታውቂኝ እስኪ እራስሽን። ምህረት ሙባረክ። ደስ የሚል ስም ነው። እንግዲህ አዳዲስ ልጆች ይዤላችሁ እመጣለሁ ዛሬ። ጠብቁኝ። እንግዲህ ስንሰራ ደግሞ አሳያችኋለሁ። አክሽን። እንግዲህ ይኸው እዚህ ጋር ስራችንን ሀ ብለን ጀምረናል። ያው ከፀሐይ ነው የጀመርነው። አቤት ፀሐዩ፣ አቤት ፀሐዩ። ወይኔ ደግሞ ፀሐዩ በረድ ያለ ሲባል ደግሞ ያለው ንፋስ እኔ አልቻልኩትም። በጣም እየከበደኝ ነው። አክሽን። ያው እንግዲህ እንደምንም ፀሐይና ንፋስ ተቋቁመን የውጭውን ልንጨርስ ያው ትንሽ ነው የቀረን። ውጪ ከጨረስን ወደ ቤት ነው የምንገባው። እንግዲህ ቡና ቡና ሳሌ ከሁሉም ቀድመን ያስ ቡና ነው። እኔማ አረብኛ ደበደብከኝ። የጠራሽ ነው ነው? ምን ነው ደበረ? ዴቭ እንዴት ነህ ዴቭ? ደህና ነህ? እሺ ሲቡን አጥማን አጭን ቲክቶክ አረጋ አረ አይጣፍጥም። እውነት እኔ እኮ ማፈላው ቡና ትላለህ። አረ እንስራ። እውነት ምን ሆናችሁ ነው? ታው ግን ምንም እየሰሩ አይደለም። እኔ ደክሞኝ ነው የመጣሁት። እባካችሁ። አረ እባክሽ ቢኒ ምን ድራማ ነበረ ይሄ አዲሱ? ቱት ድራማ ምን ትሁት። በቅርብ ቀን ጠብቁ በሃሙና ቲቪ። በቃ የሚገርም ድራማ ነው። መቼም እኔና ምን ይዤላችሁ እንደምመጣ ታውቃላችሁ። የሚገርም ድራማ ነው። ብቻ ያው አብራችሁ ታዩታላችሁ።
መጀመሪያ ያው በእኔ ዩቲዩብ ላስታውቅላቸው ብዬ ነው። እኔ ቤተሰቦች ደግሞ አታሳፍሩ። ቀርጬሻለሁ። ከዚህ በላይ እንዴት ልቅረጽሽ? ዳይ እሺ፣ እዚህ ጋር እሺ። እንግዲህ ትውትልን ጀምሮ ምን አይነት ዳይሬክተር ነው ያለን? ግን አክተሮቹ ሳይጠግቡ ለራሱ ይበላል። ኧረ ሼም ሂጂና ቀሚው በስመ አብ ባልጫ ወዳሉ ያበለ አክሽን እና አግብቻለሁ እያልሽኝ ነው? ምን ማለት ነው? አግብቻለሁ ማለት ምን ማለት ነው? አግብቻለሁ ማለት ሮሊንግ ከሱ ጋር ተደራረ ቡም አውት። ምን ማለት ነው? አግብቻለሁ ማለት አትጩ። አንተን ለማግኘት ብዙ ደክሜያለሁ። በመጨረሻም ግን ተሳክቶልኛል። ቆይ ደግሞ ሆድሽ ልጃችን ከት አልቀለድኩም። የእውነቴን ነው። በተደጋጋሚ ከአንተ ጋር ስተኛ እንደምልኩኝ ልብክ ያውቀዋል። ያ ያለፈው ታሪክ ነው ስልሽ፣ ያለፈው ታሪክ ግን አሁን በልጃችን ቀጥሏል። ያለፈው ታሪክ ግን አሁን በልጃችን ቀጥሏል። ሳትስቂ ለምን ሲሮል ስቲል አክሽን። ያለፈው ታሪክ ግን አሁን በልጃችን ቀጥሏል። ማርታ ስልሽ አንቺ ለፊደይ ማሰበ ሳይቀር ደግሞ ነገር ልንገርህ፣ በልጄ ምክንያት የሆነ ነገር ልሆንና ደብዳቤ ጽፌ እሱን የገደለኝ እሱ ነው ራሴ እንዳጠፋ ያደረገኝ ብዬ አንተ ላይ ነው የምጠቁመው። እወቅ። እሺ ቆይ ይኸውልሽ፣ እንደዛ ሳይሆን በተረጋጋ መንፈስ ተወያይተን ነው። ምን ነው ቢኒ? ምን ነው ደበረክ? እርቦክ ነው? አዎ አይዞህ። እኔ አልሰራም። በቃ እነሱን በማስተናገድ በጣም ማሳዝን። ምን አይነት ሙያ ነው ግን እኮ እኔ እኮ መቼ ሰራሽው ግን አሁን ማለት ባለሙያ ነሽ? መቼም አላስገባም። ኑ እንብላ። ሴቶች ለብቻ ነው። ለምን ወንዶቹ እንዳያጠቁም ብዬ ነው። እዚህ ላይ አድርገው። ይሄን እንግዲህ እኔ የሰራሁት እንደምታውቁት። እንዴት ነኝ? ባለሙያ ነኝ። ያምራል። አይ እኔ ግን አይደለም። እኔ የተሰራ ነው ያቀረብኩት። ሼም ያዘኝ ራሱ በመዋሸቴ። ቡና ደግሞ ሊፈላልን ነው እንግዲህ እንደምታውቁ። ያው የቅድሙ ቡና አሪፍ ስላልነበረ ይፈላሉ። ማን እንደሚያፈላው ግን አልታወቀም። ማን ነው የሚያፈላው? ሳሪ ማን ነው የሚያፈላው? ልጅቷ ጀምራ ጀምራው ሄደች። አንድ ልጅ ነበረችና ምንድነው ምናምን ሲል ያው ሴትነቴን ተፈታክልኝ አለች። ከዛ ጥለው ሄደች። እሺ አሁን በምን ድራማ እንጠብቅክ? አሁን ያው ለመንገድ ትንሽ ይከብዳል፣ ግን ኧረ ንገራቸው፣ ችግር የለውም። ርዕስ አመጣለት። ኧረ ወጥቶለታል። ትሁት ኖ አይደለም፣ ሁለት አይደለም እንዴ? አይ ትሁት ኦኬ። እኔ አያኛውን እንደምታዩት እንግዲህ ግዝግብግብ ያለ ትሁት ድራማ ጥበቃው ለምሰራው ልጅ ነው። እንድታዩልን ምንድን ነው የምትለው? ምን እና ያው ስለምታረጉልን ቀልብበት ከልብ እናመሰግናለን። ስንቴ እንወድሻለን፣ እናከብርሻለን። አመሰግናለሁ። ሳይ ምን እያደረጉ እንደሆነ ታዲያ ብቄን የምቀርጻችሁ ጋይስ ይኸው ምን እያደረጉ እንደሆነ ሰው ስራ ላይ ናቸው ብሎ ሲያስብ ለሊት 9 ሰዓት ነው። ጅብ እየጮኸ ሳውንድ እያቋረጠ ነው። ብርድ ስንጠጣ መጨረሻ ላይ ቡና አፍልተን መጠጣት ጀመርን። ይኸውላችሁ የአሞናቲው ባለቤት የአሞና ነው። ማን ያፈላው ነው? ይዋቸው ይኸውላችሁ እንዲህ እየሆንን ነው ለእናንተ የምናቀርበው። ለሊቱ ሙሉ ብርድ እየጠጣ
በስመ አብ ብርድ አይደለም ቡና ለምጥጥ እኔ መሰለ ቡና ለምጥጥ እኔ ብርድ እኮ ልሞት ነው። ለዛ ገምቱ እስኪ ማን ነው የሚቀርጸን ብላችሁ ገምቱ። እያሙቅሽ ቲክቶከር ካሜራማን ኧረ ተው እንዴ ከሳል ስር የተቀመጠ ጥያቄ እየጠየቀቻችሁ ከብርድ ብዛት ነው። ከስር ስር የተቀመጡት ለምን ይመስላችኋል? ታው ግን እዚህ ጋር ጤን የሚል አስገባብኝ። እና ብርድ በቃ ገብቶሻል። በቃ አንቱ ምን ያህል መስዋዕትነት እየከፈልን እንደሆነ እዩ። ከስር ማናት እያሉ ነው አትታይ። እኔ ነኝ እርሱ ብቻ ነው የሚታይ። ከድምፅ ጋር ያቁኛል። እሺ እዚህ ጋር መቼ ነው የሚለቀቀው? ቢኒ ንገራቸው፣ መቼ እንደሚለቀቅ ቢኒ ንገራቸው። መቼ የሚለቀቀው? እንግዲህ እንደ ኤዲታው ፍጥነት ነው እኮ ግን መቼ ነገ ትነግራቸዋለሽ አንቺ። በሳምንት አንዴ ነው? ሐሙስ ነው። እንደ ሁኔታው ደግሞ አይተን እንዴ አይኔ ውስጥ ሊገባ ነው እንዴ ልጅ። እንደ ሁኔታው ደግሞ አይተን በሳምንት ሁለቴ እናደርገዋለን። ግን አሁን ሐሙስ ነው። ጋይስ ይመቻችሁ፣ እንወዳችኋለን ጋይስ። አሁን ገና 3 ሰዓት ከምናምን ነው። አውቀን ነው አንቺን ነው የሚያምኑሽ። አይዞሽ ያምኑሻል። 3 ሰዓት ሲልጤ 3 ሰዓት እኮ 9 ሰዓት 3 ሰዓት 9 ሰዓት። እንግዲህ ውድ የሰንታችሁ ተመልካቾች ትሁት ድራማን ያው ሲለቀቅ ታዩታላችሁ። ቆንጆ ድራማን ይሰራል ብዬ አስባለሁ። ያው ስላልተመቸኝ በደንብ አልቀረስኩላችሁ፣ ቢዚ ነበርኩ እና ወዳችኋለሁ። ቻው